ጠላ ተው። እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩ። የሆነ ነገር ነካኝ አይደል? እሺ ጠላ ተው፣ አረቂ ተው። አይናችሁ ሞጨሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሉ። ተው፣ ቀንስ። ተው። እኔ እውነቴን ነው። ኧረ ቄስ ተንዘባዝቦ ምዕመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ውሪቱ ጭንቅላት ሰብሮ እኮ ነው የሚጥለው። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አለ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው ሞት። እኔ እንደው አንድ ገንቦ ጨርሶ ፍንክት የማይለውን ሰው አደንቀዋለሁ። ሆራ ይሄማ ታምረኛል እንዴ!